ታዲያ ሙስሊሞች እኔ እንደ ሙስሊም አንተ እንደ ሙስሊም አንቺ እንደ ሙስሊም ትክክለኛ ደስታን የሚሰጠን ምንድነው? የመጀመሪያው ትክክለኛ ደስታን ሊሰጠን የሚችለው ኪታቡላህ ጀለ ወዐላ የአላህ ቁርአን ነው። የሰው ልጆች በትክክል የአላህ ስብሓነሁ ወተዓላ ቁርአን የያዙት እንደሆን የህይወት መተዳደሪያቸው ያደረጉት እንደሆን ከማንም በላይ ኢማማቸው አድርገው ያስቀደሙት እንደሆን በህይወታቸው የሚያገኙት ደስታ ይሄ የማይባል ነው። ወላሂ ቁርአንን ህይወታችን አድርገን ያዝነው እንደሆን ከበደው ይቀላል፣ የራቀው ይቀርባል፣ ያሸነፈንና ያን ያሸነፈንን እናሸንፈዋለን፣ ያጣነውን ግርማ ሞገሳችንን ተመልሰን ማለት ነው እንላበሳለን፣ ከማንም በላይ የበላይ ሆነን እንኖራለን። عثمان بن عفان لو طهرت قلوبكم ما شبعتم من كلام الله قلباچو مالن يصدانا نصو بيهون نورو يالله سبحانه وتعالى قرآن كمان بالله قرآن كمسرات يا الله قرآن إمام كمادرق أتقبم نبرا نقرقن قلباچو قششالچ لنا عثمان بن عفان رضي الله عنه. كيف نجد حقيقة السعادة؟ ትክክለኛ የሆነ ደስታን እንዴት ማግኘት እንችላለን? ዛሬ ሰዎች በዓለም ላይ ያለ ሰው ሁላ ደስታን የሚፈልግበት ነገር ግን ትክክለኛ የሆነ ደስታን ያጣበት ዘመን። አንዳንዱ ደስታን ታዋቂ በተለያየ መንገድ ይፈልገዋል፣ ሌላው በትምህርት ይፈልገዋል፣ ሌላው በስልጣን ይፈልገዋል። ብቻ በተለያየ መንገድ የሰው ልጅ ደስታ የሚባለውን ነገር ይፈልጋል፣ ሌላው በገንዘብ ይፈልጋል። ነገር ግን እነዚህ እና መሰሎቻቸው ሁላ እውነት ትክክለኛ ደስታን ይሰጡናል ወይ የሚለውን ኢንሻአላህ ተዓላ የዛሬ ሙሐደራዬ ባይሆንም ሌላ ቀን ኢንሻአላህ ተዓላ በዚህ ዙሪያ ለማቅረብ ሞክራል። ግን እውነት ገንዘብ ያገኙ ሰዎች ሁላ ደስታ አላቸው? ዛሬ እንደምታዩት ዓለማችን ኮሮና በሚባለው በሽታ ተጨናንቃለች። አሉ የሚባሉ ሀብታሞች ራሱ ይህ የመጣው ስውር የሆነ የአላህ ስብሓነሁ ወተዓላ ወታደር ያላቸው ገንዘብ ምንም ሊያረግላቸውና የሚናፍቁት የሚፈልጉትን ነገር ሊያደርግላቸው የማይችልበት ዘመን ላይ ደርሰናል። ለዛም ነው ገጣሚ ምን ይላል? ليس السعيد الذي دنياه تسعده إن السعيد الذي ينجو من النار أو كما قال ليس السعيد الذي ደስተኛ ሰው ብሎ ማለት ያ ሀብቱ ገንዘቡ የሚያስደስተው ሰው አይደለም። ነገር ግን ደስተኛ ብሎ ማለት ከእሳት የተራቀ ሰው ነው። አላህ Subhanahu Wa Ta'ala ባሪያውን ነገ ከእሳት አርቆት ጀነት የሚያስገባው ሰው ነው ደስተኛ ብሎ ማለት። ለዛን አላህ Subhanahu Wa Ta'ala ሱረቱ አሊ ኢምራን ላይ ምን ይላል? فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور أو كما قال ربنا جل وعلا. كأسات ترقوا إلى الله سبحانه وتعالى الله كأسات ترقوت نقل جنة يالو سو بأرقت فوزنا جنتوال سلزي قتام يالوت يا الله قال لساتشو كمن انبلع قاشنو ليس السعيد الذي دنياه تسعده إن السعيد الذي ينجو من النار كأسات نسعي والتاسون دستين بالله مالك سلزي بعدك علي ገንዘብ የሚባለው በትክክል ያልተጠቀምነውና አላህ Subhanahu Wa Ta'ala በፈለገው መንገድ ያልተጠቀምነው እንደሆን ሰው ልጅ ገንዘብ ስላለው ብቻ ደስተኛ አይሆንም። ይሄ የዛሬው ሙሐደራችን አርስት አይደለም። በሰፊ ኢንሻአላህ ተዓላ በዚህ ዙሪያ አላህ እድሜና ጤና ያሰጠን እንደሆን ምናየው ጉዳይ ይሆናል ወደፊት። ግን ካለን ሰዓት አንፃር ታዲያ ሙስሊሞች እኔ እንደ ሙስሊም አንተ እንደ ሙስሊም አንቺ እንደ ሙስሊም ትክክለኛ ደስታን የሚሰጠን ምንድነው? የመጀመሪያው ትክክለኛ ደስታን ሊሰጠን የሚችለው ኪታቡላህ ጀለ ወዐላ የአላህ ቁርአን ነው። የሰው ልጆች በትክክል የአላህ ስብሓነሁ ወተዓላ ቁርአን የያዙት እንደሆን የህይወት መተዳደሪያቸው ያደረጉት እንደሆን ከማንም በላይ ኢማማቸው አድርገው ያስቀደሙት እንደሆን በህይወታቸው የሚያገኙት ደስታ ይሄ የማይባል ነው። አይደለም ሙስሊሞች ከሙስሊም ውጪ ሌላ እምነት የሚከተሉ
ሙስሊሞች ያላቸው ቁርአን የሚባለው መጻፋቸው የደስታ ምንጫቸው እንደሆነ የተናገሩ ብዙ ናቸው። ለምሳሌ ያክል የአልሙአሪኽ الإيطالي የኢጣሊያ ወይንም የኢጣሊው ታሪክ ተመራማሪ ወይንም አዋቂ የሆነው ፕሪንስ ጆዋኒ ቡርኪዝ የሚባለው ሰው ስለ ቁርአን በሚናገርበት ሰዓት ምን ይላል? ሙስሊሞች ከመሪነታቸው የራቁበት ምክንያት፣ ሙስሊሞች ደስታን ያጡበት ምክንያት ቁርአንን ወይንም በሙሐመድ ላይ ተወረደው መጽሐፍ ችላ ብለው ወደ ጎን በመተውና ቁርአን ይዞ የመጣውን አስተምሮን በተው ሰዓት ነው ይላል። እንግዲህ ይህ የሙስሊም ያልሆነ ሌላ እምነት ተከታይ የሆነ ሰው ለኛ ቁርአን የሰጠው እውነታዊ ትክክለኛ ምስክራዊ ቃል ነው። ሙስሊሞች ሁሉን ነገር ካሰባሰቡ በኋላ የበላይ ከሆኑ ግርማ ሞገስነትን ከተላበሱ በኋላ ዓለምን መምራት ከቻሉ በኋላ የአላህን ስብሓን ይመጣላቸውን ቁርአን ወደ ጎን ትተው ቁርአን የሚያስተምረውን አስተምሮን እንደ ትምህርት ሳይቀበሉና ሳይተገብሩ ሲቀሩ ጠላቶች ያችን አጋጣሚ በመጠቀም ዘምተውባቸው አሁን ለደረሱበት ደረጃ ደርሰዋል ይላል። ይሄ በሚሆንበት ሰዓት ግን ቁርአን ጉድለት ኖሮት ወይንም ሙሐመድ ሰለላሁ ዐለይሂ ወሰለም ይዞ የመጣው እምነት ጉድለት ኖሮት ሳይሆን ሙስሊሞች ቁርአንን በመልቀቃቸው ነው። نعم القرآن مصدر عزتنا، القرآن مصدر شرفنا، القرآن مصدر سعادتنا. قرآن لنيا بتككل يعني محمد عليه الصلاة والسلام تكتعوشنا كنا السبالة يمتو ملكم سوج ممرياتشونا يهيوت إماماتشو عدرقوت بيازوت قزي ينبراتشون كبر የነበራቸውን ደስታ የነበራቸውን ግርማ ሞገስነት ለማግኘት እኛም እነሱ ወደ ሲሳያኒ ያዙትን ኪታብ ይዘን ወደዛ ስንመለስ ብቻ ነው። ያ ካልሆነ ግን ደስታ የለም። ያ ካልሆነ ደስታ የለም። ቁርአን እኮ والله ሙስሊሞች በቁርአን በሚኖሩበት ሰዓት ለራሳቸውም ተደስተው ለሰው ልጆችም ደስታን ፈጣሪ ነበሩ። ቁርአንን ማለት ነው መመሪያቸው አድርገው በያዙበት ሰዓት የበላይ ሆነው ሌላውን ማለት ነው የበታች አድርገው የሚያኖርበት እኛን የበታች አድርገው በሚያኖርበት ሰዓት ነገር ግን የበታች አድርገናል ሳይሆን ሐቁን ጠብቀውበት በትክክል መመሪያ አድርገው የሚኖሩበት ማለት ነው መጽሐፍ ነበር። ለዛም ላኮስት እንግዲህ ብዙ ጊዜ ታሪክ ማንበብ ስለምወድ ነው ላኮስት የሚባለው ሞንሲር ላኮስት የሚባለው ሰው አልጄሪያ ላይ የፍራንስ አልጄሪያን በቀኝ ግዛት በመትገዛበት ሰዓት ሚኒስቴር ተደርጎ ነበር ተሽሞዛ ሲሰራ የነበረው እና ይህ ሰው ፍራንሶች አልጄሪያን ለ128 ዓመት ከገዙ በኋላ በ1943 በተደረገው ስብሰባ ላይ ታሪኩን እንመጣበታለን። ከዛ በኋላ የመጣላቸው ነገር ምንድነው? በሙስሊሙ በተለይ በወጣ ሙስሊሙ ወጣት ውስጥ ያለው ኢማን ያለው የእስልምና ክብርን እንዴት አድርገን ሰብረነው የበታች አድርገነው እንዴት ለኛ እናስገዛ የሚለው ነገር ላይ በጣም ተወያይተው ነበር እና ከውይይቱ በኋላ 12 በጣም ጭንቅላትና ታፍ የሚባሉ የአልጄሪያ ተወላጅ የሆኑ ሙስሊም ሴቶችን በመምረጥ እነዚህ ሴት ልጆችን ምን አደረጉ? በፍራንስ ማለት ነው እንዲማሩ በሚማሩበት ሰዓትም አስፈላጊ የተባለው ነገር ሁሉ እንዲሟላላቸውና ካለ ምንም ሐሳብ ትምርታቸውን ለ11 ዓመት እንዲከታተሉ ተደረጉ። ይህን ታሪክ እንግዲህ ማነሳበት ምክንያት እኛ ቁርአንን ይዘን ስንኖር የነበረን ቦታና
ዛሬ ቁርአንን የተወንበት ሰዓት ያለንበትን ቦታ እንድንመዘነው ነው። ለ11 ዓመት እነዚህ ወጣት ሴቶች አስፈላጊ በሆነ መንገድ የሚፈለገው ነገር ተደርጎላቸው ትምህርታቸውን ካጠናቀቁ በኋላ ለመመረቂያ ሰዓት ይሄ አሁን ያልኳችሁ ሰው የተለያዩ ሚኒስቴሮችን የተለያዩ ጋዜጠኞችን የተለያዩ አሉ የሚባሉ ቦታ ያላቸውን ሰዎች ጋበዛቸው። እንግዲህ እነሱ እየጠበቁ ያሉት የአልጄሪያ ሴቶች ሒጃብን እርግፍ አድርገው ትተዋል። የሙሐመድ ሰለላሁ ዐለይሂ ወሰለም እምነትን ከጎን አድርገው ማለት ነው ረስተውታል። ቁርአን የሚባለው በእነሱ ላይ በነቢያቸው ላይ ተወረደው ማለት ነው መጽሐፍ ፈጽሞ ከቀልባቸው ከልቦናቸው አውጥተው በእኛ ባስተማርናቸው ነገር ተጠምደው ህይወታቸውን በዛ አድርጓል በሚለው ነገር የሁሉም ሰው ጭንቅላት ተቀርጾ ያንን እየተጠባበቁ ነበር። አይቀርምና ሁሉም መጡ። ከአዳራሹ ከተሰባሰቡ በኋላ እነዚህ ለ11 ዓመት በፍራንስ ማለት ነው ሀገር ትምህርታቸውን እንዲከታተሉ ሲደረጉ የነበሩ ሴት 12 የአልጄሪያ ሴት ወጣት ልጆች ወደ መድረኩ እንዲወጡ በተጋበዙበት ሰዓት አላህ ልበሱ እንዳላቸው ሆነው ያ የታዘዙት አይነት አለባበስ በሂጃባቸው ነው የወጡት። እንም ባዩ ሰዓት የታደመው ማለት ነው ያ አዳራሹን የሞላ ሁላ በጣም ተደናገጡ። እነሱ የጠበቁት ቁምጣ ለብሰው ሚኒስከር ለብሰው ወይንም ባዶ ሆነው ጸጉራቸውን ለቀው እነሱ ሊቀርጿቸው በፈለጉት መንገድ ተቀርጸው እንዲወጡ ነበር የተፈለገው። ነገር ግን በዛ አይደለም የወጡት። ለምን? ቁርአን የሚባለው ነገር ከቀልባቸው ሰርጎ ስለገባ ያ ፍረስ አስተምሮም ሊበግሩ አልቻለም፣ ሊበገርለት አልቻለም። እና በጣም ተደናግጠው ሌላው ይጮሃል፣ ሌላው ይቆጣል፣ ሌላው ይሳደባል። በዛ ውስጥ ከታደሙት 2 ጋዜጠኞች ወዲያው በመሮጥ ላኮስት የሚባለው ይሄ አልጄሪያን ሲያስተዳድር የነበረው ሰው ጋር ሄደው ምን አሉት? እናንተ ለ123 ዓመት አልጄሪያ ውስጥ ማለት ነው ኖራችሁ በመታስተዳድሩበት ሰዓት የአልጄሪያ ሴቶችን ሂጃብ እንዳይለብሱና ከሂጃብ ውጪ ሆነው እንዲኖሩ ካላደረጋችሁ የናንተ የ128 ዓመት አልጄሪያ መግዛት ታዲያ ጥቅሙ ምን ላይ ነው አላችሁ። ከሁለት አንዱ ጋዜጠኞች ይሄንን ሰው ጠየቁት። ግን የመለሰው መልስ ለኛ ለሙስሊሞች ምን ጊዜም ክብር ነው። በሱ አንደበት ላይ ያ ነገር ቢባባልም ምን ነበር ያለው? إذا كان القرآن أقوى من فرنسا فماذا أفعل؟ بمحمد لا يتوردو مسلموች ማለት ነው ይዘውት የሚሄዱት መጽሐፍ ቁርአን የሚባለው ከፈረንስ በላይ ብርቱ የሆነ እንደሆነ እኔ ምን ላርግላችሁ አለ። ስለዚህ የኛ ሸረፍ የኛ ክብር የኛ ደስታ ቁርአናችን ነው። ከቁርአን ውጪ ዛሬ ኡመል ኢስላሚያ መዋረጃና የማንም መጫወቻ ሆነው ለዚህ ለደረሱበት ደረጃ የደረስንበት ምክንያት لإعراضنا عن كتاب الله ولتركنا هدي النبي صلى الله عليه وسلم كالله سبحانه وتعالى قرآن ششتن جربا بمستتاچننا يا نبي صلى الله عليه وسلم استمرون بمتواچن انجما كزي قدمت قرآنات إمام አድርገው እንደሄዱ ሰዎች ኢማም አድርገን በእን ኖሮ በህይወታችንም ደስታንም ባየን ዛሬ ለደረስንበት ለተያኒት ውርደት ህይወትም ባልተዳረገ። ስለዚህ اخواني ትክክለኛ ደስታን የምንፈልግ ከሆነ
የኛ ደስታ ምንጫችን የአላህ Subhanahu Wa Ta'ala ኪታብ ነው አይደል እንዴ ያ ካልሆነ አሁንም እንዋረዳለን ህይወታችንም የተጣበበ ነው የሚሆነው እኔ አይደለም አላህ ነው በሱረቱ ጣሃ ወመን አዕረض عن ذكري فإن له معيشة ضنكا ونحشره يوم القيامة عما إلى آخر الآية ነዛ ቁርአን ከመጣላቸው በኋላ ከቁርአን ለቁርአን ጀርባቸውን ሰጥተው ማለት ነው የዞሩ ሰዎች ህይወታቸውን የተጣበበ እናረጋለን ይላል አላህ ዛሬ እኛ እንደ ሙስሊም ህይወታችን የተጣበበ ነው አይደል እንዴ ሁሉም ስለ ደስታን ፈላጊ ነው እኔም አንተም አንቺም ደስታን ፈላጊ ነን ደስታ የለኝም والله ደስታ ما في كتاب الله ነው بالله سبحانه وتعالى ቁርአን ውስጥ ነው ደስታ ያለው ቀደም ብያቸዋለሁ የታሪክ ታሪክ ማለት ነው ተማራማሪ ወይንም የታሪክ አዋቂ ፕሪንስ ጂዋኒ ብሩንኪዝ የሚባለው ሰው ሙስሊሞች ደስታቸው የት እንደሆነ በራሱ በዛ በከፈያኒ በኩፋር አንደበቱ ምን አርጓል ለኛ ገልጾልናል ስለዚህ አኽዋኒ ዛሬ በህይወታችንን ያጣነውን እውነተኛን ደስታ ለማግኘት ምን ፈልግ ከሆነ ትክክለኛ ደስታ በቁርአን ውስጥ ነው والله ቁርአንን ህይወታችን አድርገን ያዝነው እንደሆን ይከበደው ይቀላል ይራቀው ይቀርባል ያሸነፈንና ያን ያሸነፈንን እናሸንፈዋለን ያጣነውን ግርማ ሞገሳችንን ተመልሰን ማለት ነው እንላበሳለን ከማንም በላይ የበላይ ሆነን እንኖራለን መቼ اذا رجعنا الى كتاب الله وجعلناه اماما ወደ አላህ ኪታብ ተመልሰን መመሪያችንና ኢማማችን አድርገን ያዝነው እንደሆን ስለዚህ ደስታን ያጣንበት ምክንያቱ ዋናው ቁርአን የሚባለው ነገር ትተናል ዛሬ እኮ ቁርአን ሐፈዘን እንጂ ወደ ስራ ለወጥ ነው አይደል እንዴ ሁሉም ባንደበቱ ይቀራል እንጂ ከስራ አንፃር የታየ እንደሆን በቁርአን የሚሰራ ከ100% 10 መሆኑን አላህ ነው የሚያውቀው لذا عبد الله بن مسعود رضي الله عنه وارضاه من يلال إنا سأب علينا حفظ ألفاظ القرآن وسهل علينا العمل به وإن من بعدنا سهل عليهم حفظ القرآن وصأب عليهم العمل به عبد الله بن مسعود رضي الله عنه እኛ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጭፍራዎች ተከታዮች ባልደረባዎች የቁርአን ቃላቶች ማፈዝ ለኛ ከበደን በህፍዝ መያዝ ነገር ግን ማለት ነው በቁርአን መስራቱ ደግሞ ቀለለን ይላል ከኛ በኋላ የሚመጡ እኛን ያልሆኑ ሰዎች ደግሞ ቁርአን በአንደበታቸው ማፈዛቸው ይቀላቸዋል ነገር ግን ወደ ስራ መቀየሩ ይከብዳቸዋል አለ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ስለዚህ اخواني شرفنا وعزتنا ومصدر كرامتنا والله كتابنا የኛ ደስታ የኛ ሸረፍ የኛ ግርማ ሞገስ መላበሻችን የአላህ ኪታብ ብቻ ነው ስለዚህ ወደዛ እንመለስ الله هو الإسلامية ودزا ملسات يا ካልሆነ ዛሬም ኩፋሮች በእኛ ከመጫወት እኛም የነሱ ጭራ ተከየዘን ከመከተል ወደ ነበረን ክብር አንመለስም ያንን ወቁት ክብራችን ቁርአናችን ነው والله ክብራችን የሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ነው ከዛ ውጪ ክብርን የፈለግን እንደም እንከስራለን ስለዚህ ሁሉ ነገር እንዲገራለን እምንፈልግ ከሆነ መማሩን መስራቱን የህይወት መስተካከላችን ሰርቶ የማግኘታችን የማለን ነው ሁሉ ነገራችን እንዲስተካከል ምንፈልግ ከሆነ ያንን የሚያስተካክልልን ወደ አላህ ኪታብ ስንመለስ ብቻ ነው لزام نو إبراهيم بن عبد الواحد المقدسي رحمة الله عليه الدياء لم يبالو سو محمد عبد الله المقدسي
ለሚባል ضياء ስማቸው መሐመድ ኢብኑ አብዱላህ المقدسي الجماعلي رحمة الله عليه እሳቸው ትምርትን ለመፈለግ በሚዘጋጁበት ሰዓት ኢብራሂም ቢን አብዱል ዋሂድ የሚባል المقدسي رحمة الله عليه ምን አላቸው ቁርአንን ትምርት ለመፈለግ በመተጣበስ ሰዓትና ከሄድክበትም በመደረስክበት ሰዓት አደራ መልህ ነገር ቢኖር ይሄ ነው ስማኝ አሉት اكثر من قراءة القرآن ولا تتركه فإنه يتيسر لك الذي تطلبه على قدر ما تقرأه اكثر من قراءة القرآن قرآن مال انه مقرات ابزا ضياء هوي ضياء سماچو محمد بن عبد الوهاب واحد يبالالو المقدسي تللك كميبالو اواقي ناچو ولا تتركه قرآن مقرات ما تتاو فإنه يتيسر لك الذي تطلبه يا لما فلق متوطاو نجر هلا من يولال انت بانببك وياكل يقرالال ضياء من قالوا ይህ ማለን ያሉኝ ይህ የተባልኩትን ነገር ከጭንቅላት ያስቀምጬ ዕውቀትን ለመፈለግ በመጣውበት ሀገር ላይ ዕውቀትን ልፈልግ በመልበት ሰዓት ቁርአንን አበዙ አድርጌ ቀራዋለሁ እንደዛውም ለመማር መፈልገው ነገር ሁሉ ይገራልኝ ነበር ነገር ግን ቁርአንን ማለት ነው ሳልቀራ ደሞ ስቀር ለመማር መፈልገው ነገር ሁሉ ይከብደኝና በጣም ያንሰኝ ነበር ስለዚህ ያኽዋኒ ቁርአን እማያገራው ነገር የለም ዛሬ እንኳን በረመዳን አይደለም በረመዳን ውስጥላ ቁርአን መቅራት الاسلام እያከበደው ሰዓት ላይ ደርሰናል አይደል እንዴ ለዛ ነው ዑስማን ኢብኑ አፋን لو طهرت قلوبكم ما شبعتم من كلام الله ቀልባችሁ ማለት ነው የጸዳና ንጹህ ቢሆን ኖሮ يالله سبحانه وتعالى قرآن كمان بالله قرآن كمسرات يا الله قرآن إمام كما درج أتقبم نبرة نجرجن قلباتشو قششالش لنا عثمان بن عفان رضي الله عنه سلازي كبراتشن قرمام وقس ملابشاتشن وده نبر نبات قدمو يبلاي النتاتشن مملس مسارته يا لذي ولا مسارته يا الله سبحانه وتعالى كتابنا دستان تفلقاله كل ነገር እንዲገራልሽ ትፈልጋለህ የራቀው እንዲቀርብ ትፈልጋለህ የበላይነትን ትፈልጋለህ والله ቁርአን ነው የሙሐመድ ሰለላሁ ዐለይሂ ወሰለም ሙሐመድ ከመላካቸው በፊት የነበሩበት ህይወትና ነገር ግን ነቢያችን ከተላኩ በኋላ ቁርአን የሚባለው ነገር ኢማም አድርጎ ከያዙ በኋላ የነበሩበት ማን ይደረሱበት ደረጃ ታሪክ እስከዛሬ ደስታን የምናገኘው ያኽዋኒ አላህ Subhanahu Wa Ta'ala ባለም መሰረት ነብዩ መሐመድ አለይሂ ሰላቱ ወሰላም ሰግዶ ባሳዩን መሰረት ሰላትን ስንሰግድ ዛሬ ሁሉም ሰጋጅ ነው አይደል እንዴ ነገር ግን የኛ ሰላት እውነት እነዛ ትክክለኛ ሰጋጆች የሚያገኙትን ደስታ ለኛ እየሰጠን ነው የተደሰትንበት ነው ሁሉም ዛሬ ሰጋጅ ነው ነገር ግን ማለት ነው ደስታ የሚባለው ከሰላት ማግኘት የሚገባውን ደስታ ያገኘ ነው ነቢያችን አለይሂ ሰላቱ ወሰላም በሚጨነቁ በሚጠበቡበት ሰዓት የሚጣደፉት ወደ ሰላት ነበር አይደል እንዴ ለዛ ነው አቢ ዳውድ በዘገቡት ሐዲስ يا بلال واقم الصلاة أرح بنا بلال يتجنكنال تطبنال صلاتنا قوم الناس تراها سدرجني لو نبر نبياج سجنكم متادفوت وديت نبره ود الصلاة نبر بليلا ما لنه نبياجنا عليه الصلاة والسلام إمام مسلم مثلا بزقبوا حديث عن أنس بن مالك إمام نسائي بزقبوا حديث عن أنس بن مالك رضي الله عنه حببت لي الطيب والنساء وجعلت قرة عيني في الصلاة ودني مالت نو سيت يعني نبينا عليه الصلاة والسلام سيتنا دزيوم شتو تودال
ነገር ግን ያ ሁለት አይን መደሰቻ አይን ደግሞ በሰላት ውስጥ አደረገው ይላሉ ነብያችን አለይሂ ሰላም። ዛሬ ሁላችንም እንሰግዳለን። ነገር ግን ያ ምን ሰግደው ሰላት እውነት ለምእመናን የሚሰጠውን ደስታ ለኛ ሰጥተናል አልሰጠንም? والله እንደውም አንዳንዳችን ሰላት በምንገባበት ሰዓት ነው ልክ እንደ ፈርዲና ማጀላን ዓለምን ጠውፈንም እንመለስ አይደል እንዴ? ፋቲሃን ቀርተን ከፋቲሃ በኋላ የቀረነውን ሱራ እንኳን ከኢማሙ ጋር አይደለም ለብቻችን ምን ቀራ ብለን ማናስታውስ ህይወት ያሌለ ህይወት አልባ እየሰገድን ነው። ታዲያ እንደዚህ አይነት ሰላት ተሰግዶ ወነ ደስታ ይገኛል እንዴ? ስለዚህ አንድ የዑርወት ኢብኑ ዙበይር ቢን ዓዋም ረዲየላሁ ዐንሁ ታሪክን ልበልና ሼኹ እዚህ ስላለ በዚህ አቋጫዋለሁ። ድሮ ሰዎች ሰሃቦች ከሰሃቦች በኋላ የመጡ መልካም ሰዎች ደስታን የሚፈልጉ ሰላት ውስጥ ነበር። አይደለም ዱንያ ማስታወስ ጨርሰው ነው ዱንያ የምትባልን ነገር የሚረሱበት ቦታ ቢኖር ሰላት ነበር። እኛ ደግሞ በተገላቢጦሽ ሁሉ ነገር ዱንያ ያላትን ጣጣ ሁላ የምናስታውሰው በሰላት ውስጥ አይደለ እንዴ? የጠፋን የምናገኝበት የራቀውን የምናቀርብበት ያን ያሰብነውም ማለት ነው የምናሳካበት ሰላት ነው። ግን ከዚህ በፊት የነበሩ ሰዎች ጨርሰው ነው ሰላት በሚገቡበት ሰዓት ዱንያን ይረሷት ነበር። ዑርወት ኢብኑ ዙበይር ቢን ዓዋም ረዲየላሁ ዐንሁ የዙበይር ኢብኑ ዓዋም ልጅ የሆነው ዑርዋ ዙበይር ኢብኑ ዓዋምን ታውቁታላችሁ እንግዲህ አስማዕ ቢንት አቡበከር የአቡበከር ልጅ ነው የወለደችው። አቡበከር እንግዲህ አያት ነው የሚሆኑት። አይሻ ረዲየላሁ ዐንሃ አክስት ነው የምትሆነው። ይህ አንጋፋ ሰሃቢ የወለደው ዑርዋ ይባላል። ዑርዋ እንግዲህ ያው የሰው ልጅ በህይወት ዓለም በሚኖርበት ሰዓት መታመሙ አይቀርምና በሆነ በሽታ እንደውም እንደሚባለው በካንሰር አይነት በሽታ እግሩ ይታመማል እና በሚታመምበት ሰዓት ይህ በሽታ ቶሎ ተብሎ ሕክምና ያላገኘ እንደሆነ ለመጥፎ ነገር ስለሚዳርገው በዛ ሰዓት የነበሩ አሉ የሚባሉ ጠቢቦች ሁላ ተሰብስበው የዑርወት ኢብኑ ዙበይርን በሽታ ካወቁለት በኋላ የደረሱት ምንድነው ምን ላይ ነበር? የዙበይር ይህ ምን ያን አንተን ያዘክ በሽታ አሁን ቀድመን እግርህን ያልቆረጥነው ካልሆነ በቀር በሽታ ወደ ሰውነት እየተሰራጨ በኋላ ሰውነትህን ሁላ ያዳረሰ ለመጥፎ ስለሚዳረገ መቆረጥ አለብህ አሉት። አላህ የፈለገውን ይፈትናል አይፈትናል። እና ዙበይር ያን ዑርወት ኢብኑ ዙበይር መርሐባ እንደዛማ ከሆነ ምንም ችግር የለውም ይቆረጥ አሉት። ነገር ግን አሉት እኛ አንተ እግርህን በምንቆርጥበት ሰዓት يعني يجب عليك أن تشرب شرابا يغيب عقلك حتى لا تحس الألم يقد مالناو يوانا أنتن سنقرط بشتان داي سمع مان ميادرقه النقر موسد اللبالوت عدنزز عروة بن الزبير رحمة الله عليه رحمة واسعة تام تقرمنا ما أظن أن أحدا يؤمن بالله يعني يؤمن بالله يشرب شرابا يغيب عقله حتى لا يعرف ربه. عروة يعني عروة بن الزبير أني ما لأنه بعلم بدي أني مدرم ما سبوا باند بالله هم نسوا عقلون مياست نجار يتطال بي عندك أنا مجمع شالاوكم الله نسكاس رساو درس هي بتعمل لني دنك إنه يجرمني على نجار جن أجري مقرطو يعني أي كاري عندون عند ملالن جراتش زنگ زين إن أجر مقرط تشيل الله شو على شو. عروة بن الزبير رحمة الله عليه رحمة واسعة كذاب على أني ودي الصلاة بمجبب بسات يزنگ زي أجري مقرط تشيل الله شو على شو. عروام تنستو ودى الصلاة بميقباب بالساعات أقرون قرطوت ياهو اللي بميهون بالساعات عروة بن الزبير منم أين السميت استسماو لمن قلبه زيادة لم يتني الله ودى الزان
እንደውም ምን ይላሉ የዛኑ ሌሊት ዑርወት ኢብኑ ዙበይር 7 ልጆች አሉት ከነዛ 7 ልጆች ሙሐመድ የሚባለው በጣም እሱ ዘንድ ተወዳጅ የሆነው ልጆ ከፍ ካለ ቦታ ወድቆ ምን ሆነ ሞተ እና ዑርወት ኢብኑ ዙበይር ካገበገመ በኋላ ምን አሉት ዑርዋ ወይ አንተ በጣም የምትወደው ሙሐመድ የሚባለው ልጅህን ማለት ነው ሞቷል ሲሉት ሱብሃንአላህ አላበደም እግሬን አጣው ልጄን አጣው አላለ استسلم لقضاء الله جل وعلا الله لا መጣው ማለት ነው ቀደር ምን አረገ ራሱን ሰጠ አላህ ሆይ ሁሉ ምስጋና ላንተ ሆነ 7 ልጆች ሰጠኝ ነበር አንዱን ወስዷል 2 እግርና 2 ማለት ነው እጅ ሰጠኝ ነበር አንዱን ወስደ ማለት ነው 3ቱ ቀርቶልኛል አላህ ሆይ ከሰጠህ በኋላም መልሶ ወስደሃል አላህ ሆይ ካሳመምክ በኋላም ማለት ነው ፈውሳል ምስጋና ላንተ ሆነ ስለዚህ اخواني በትክክል ሰላት የሰገደን እንደሆን እና ዑርወት ኢብኑ ዙበይር ረህመቱላሂ ዐለይሂ ረህመተን ዋሲ አገኙትን ደስታኛም እናገኛለን ስለዚህ ዛሬ እየሰገድን ደስታን ያጣንበት ምክንያት ህይወት ያለላት ሰላትን ስለማንሰግድ ነው ስለዚህ ኢንሻአላህ አላህ Subhanahu Wa Ta'ala ሁላችንም ወደ ኪታቡ ይመልሰን ሰላት የሚባለውን ልክ ማለት ነው ሰጋጆች ትክክለኛ ሰጋጆች እንደሚሰግዱት ከሚሰግዱት አላህ ያድርገን አላህ የመጣውን በሽታ አንሳልን አላህ የታመሙትን ይፈውስልን የሞቱትን ይታረቃቸው ያጡትን አላህ Subhanahu Wa Ta'ala ይስጣቸው አላህ ማለት ነው ለሞቱት ለናት አባት ለህት ወንድሞቻችን አላህ ይታረቃቸው በሱም መንገድ የሱን ኪታብና ሱናን ለመነሰር የወጡትን አላህ Subhanahu Wa Ta'ala ይነስራቸው ሀዘው ቢላሂ ተውፊቅ